ነገራቸው እንደሚያውቁ ነገራቸው ወደዳለች ወራ ሄዱ በቃ ሄዱ በቃ አረጋጋችኝ። ትውውቅም ማድረግ ካለብን እናደርጋለን። እሺ 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 አሚር ሻውን ዝቀር ቀቅና በስራት አወራ እንዴ አንቺ ገራት እንጀራ ደምደምቃሽ አሚር ታረቅ ምን እየተፈጠረ ነው? ልግለጽልህ በምን ቋንቋ በምን ዘዴ አልገባህ አለ አንተም መውደዴ። እንዴት ናችሁ? እንዴት ነሽ? ታሽ እሺ ችግር የለውም ማለት እንዴት ነሽ? ተዋውቂያት ሰኪ ነበር ቤቲ በደንብ አስተዋወቁም። አልፈለገችም ይሰራል ቤቲ ተውቆን ፈለግሽ ነው ተዋውቂያት። እሷ ግን በደንብ ታውቅሻለች። ያው ምን ያዳቃትም ያው የአሚር ወደፊት ሚስት ወይ ደግሞ አሚር ወደፊት ባል ሊሆን ነው ይካል ታሰነ ካለ ከሪሻ ምን ታውቅሽ ነበር የመጣት ከአሚር ጋር በዛውም ደግሞ አንቺን ልጠይቅሽ ደህና መሆንሽን ለማየት እዚህ መርፌ ልትወጊ መተሽ ነው? እዛኛው ነው የተኛሽው? እዛኛው ክፍል ነበር የተኛሁት። እዚያም ዶክተሩ የጠበቁት። አይ ለሙቪ ደውዬለት እኮ እዛ ነው ስላለኝ እሷ ያለችው ነው። አዎ የእውነት ነው እሷ እንዳለችሽ ነው። አሚር የምር ነው? ምንም የምር የሚባል ነገር የለም። እኔ ያው አንቺም የራስሽን ህይወት ስትጀምሪ እኔም የራሴን ህይወት ጀምሬያለሁ። እቺ ልጅ ከየት መጣች? እስከዛሬ ድረስ እኔ አላውቃትም። ሲቀጥል ደግሞ እኔና ሙቪ በነበርንበት ሰዓትም አንተም እንደ ጓደኛ አብረከን ነበርክ። አብሬሽ በሆነም እኔም አላህ ብሎ አላህ ፈቅዶ ድጋሚ ለሷም እያስተዋወኳት ነው። ድጋሚ ከሷ ጎኛለሁ። አልሐምዱሊላህ። ያው እሷ ማለት እንደተዋወቅሻለሁ ሰኪና ትባላለች። ግዴታ ሁሉንም ነገር ማሳወቅ የለብኝም። ላንቺ ማሳወቅ የለብኝም። ይሄን ማሳወቅ ታዲያ ምን ያስፈልጋል? ማሳወቅሽ ነገሩን በስነ ስርዓት መጀመር ስለፈለገ ነው ማለት ነገር ማርዘም አልፈለገም። ለዛም ነው። እናም ደግሞ በተጨማሪም አንቺና በሙባሪክ መሃል የኔ እጅ ገብቷል። ስለዚህ ያለው ነገር እናንተም ወደ ነበራችሁበት ወደ ፍቅራችሁ ተመለሱ። እኔም ቆርጫለሁ፣ የራሴን ሰው ምለውን አግኝቻለሁ። አላህ ያሳካልኝ አይደል እንዴ ሰኪ? አላህ ካለ እንግዲህ ብዙ ነገር አስበናል እና አንቺ ጋር የመጣነው ብዙ ነገር እናስረዳችሁ። አንቺም ደግሞ ወይም ፕላን ጠርተነው ጥሎ ነው ሄዶ እያወራ ነው እና የግዳችሁ ጋር መተን አንቺ ማውራታለን ነገሩ እንዳይበላሽ ማለት ነው። ያለውን ነገር እንንገርሽ ብለን ነው ላንቺ። ታዲያ እኔ እንደዚህ ታምሜ በይሳት እሷን እኔ ጋር ይዘህ መምጣት አስፈላጊ ነው እንጂ አይ ሞር ደግሞ አንቺ ያመመሽ ሌላ ነገር ነው ብዬ አስቤ ነው። ማለትም ወደዚህ ያመጣሽ ነገር ከሙባሪክ ጋር መጣላትሽ እኮ። ታዲያ ከሙባሪክ ጋር ተጣላው እሷ ነው ለኔ በዚህ መንገድ ነው እኔን ማስተዋወቅ የነበረብህ። ሲቀጥል ደግሞ ይሄ ነገር ምንም እውነት አይመስልም። አንተ በቃ እኔን ለማታለል ማለትም ራስን እንደተሸናፊ ላለማየት ነው እቺ ልጅ ይዛት የመጣኸው። እንደሱ አይደለም እንደምትስብ አይደለም። ከሱ ጋር ያወራው እንዴት እንደዚህ ታደርጋለህ አንተ? ያው ቤቲ አሁን አንቺ አሚር እኔ አንተ ስታስመስል እኔ በደንብ ነው ማውቅ። እኔን እዚህ ጋር ለማሳመም አትሞክር። ምንም እያስመሰልኩ ያለሁት ነገር የለም። አንቺም የራስሽን ነገር የራስሽን ህይወት እዛ ጋር ስትጀምሪ እኔም የራሴን ህይወት ጀምሬያለሁ። እኔና አንቺ ምንም የሚያገናኘን ነገር የለም። እዛ ጋር እኔና አንቺ ህይወት አብቅቷል። የአንቺ ነገር አብቅቷል። አሁንም ያመጣሁት እንድታይ ብዬ ነው፣ እንድትታወቂ ብዬ ነው። ደግመሽ ወደ እኔ እንድታስቢ ስላልፈለኩ ነው። ለዚህ ነው፣ ሌላ ነገር የለውም። በቃ ይሄን ነገር ልነግርሽ ነው። ይሄው አይሻለሁ። ምን የተፈጠረ ነገር አለ? ምንም የሚያስቅ ነገር የለም ማለት ነው። አንተ ግን እንዴት ነው የምታስበው? እሺ ቆይ እሺ አብራችሁ ሆናችሁ አይደል? እኔ በይሳት ታውቃለህ፣ ማንም አብሮኝ የለም። ሙቢም እስኪሻልሽ ብሎ ነው አብሮኝ ያለው። አንተ በይሳት እኔን ከሷ ጋር ማስተዋወቅ ጀስምርለት ቤቲ ታክሪስ ተቀመጪ። እስኪ አትንኩኝ ቤቲ። ምን ሆነ? አትንካኝ፣ በቃ አልፈልግም። አትንካኝ አሚር፣ ላንቺ አስበን እኮ ነው። አንተ ጤነኛ ነበርሽ እንዴ? ምን ሆነሽ ነው ቤቲ? ነሽ ቁጭ በይ። ወዴት ነው እንዴ? ዶክተር መች መጣ?
ቤቲ ተረጋጊ። ሙቢ ሙባሪክ ምንድን ነው? ምን እየሆነች ነው? ልጅ ሙባሪክ ቤቲ ምን ሆና ነው? ቤቲ ምን ሆና ነው? አረች ልጅ ምን እየሆነች ነው? ታውቃለህ እንዴ? ለምንድን ይዛት የመጣው? እቺ ልጅ ምን እየሆነች ነው? መታወቅ አለብኝ። ነገሩ ማስተካከል አለብኝ። ምን ማለት ነው? እኔ እንዳስ መታወቅ አለብኝ። ኧረ ባላ ሙባሪክ እቺ ልጅ ጤና እየሆነች አይደለም። ምን ሰው ልጅቷ በጣም የተጎዳችው ነው። ቤቲ እንቺ ቆይ ቤቲ ነዚህ ጋር ነኝ ቤቲ። አላሁ አክበር ቤቲ ምን ሆነሽ ነው? ምንም አልተረጋጊ። እሺ እንደዛ አይደለም አሚር በቃ ሂድ። ሙባሪክ አሁን ጤነኛ ነበረች እኮ ወላሂ አሁን ጤነኛ ነበረች። መቷታል። ልክ አይደለችም አሚር። እንደምን ዝም በይ ተኝ። ለምንድን ነው ብቻ የሄዱት እነሱ? ቤቲ አሚር ለምንድን ነው ይዛት የመጣው? እንዴ እያመማት እያወቅ ለንጠይቃት እኮ ነው የመጣው። ለምንድን ነው የምጠይቀው? እኛ የመጣነው እኮ የእናንተን ትዳር ላለመበጥበጥ ነው። እቺ ልጅ ግን ምን ሆና ነው? ሙቢ እኔ ስጠይቃት ጤነኛ ነበረች። አሁን ስናወራ ጤነኛ ነበረች። ሙቢ የደረሰባት ነገር አለ እንዴ? የደረሰባት ነገር አለ እንጂ የሆነችው ነገር የለም። አሚር የምታደርገው ነገር ግን ልክ እየሆነ አይደለም። ምንም ማለት ነገር ይሻላታል። በቃ ጭንቅላቷ ተመቷል ስትወድቅ ምንም ማለት ነገር የለም። በቃ ስታከማለች የሆነች እንዴት ነው ትቺ የሚሄደው? የጤነኝነት ነገር እያየሁባት አይደለም። እያወራኋት ወደ ኋላ ልትወድቅ ነበር። ሙባሪክ እቺ ልጅ የሆነችው ነገር አለ እንዴ? ናስቲ አወራኝ። ናስቲ እንደው እንድናወራ ሙቢ እንደው እንዲላል እንዴ? ተረጋጋ ሙባሪክ እቺ ልጅ የሆነችው ነገር አለ ወይ? ምንም ትወዳታለህ፣ ታፈቅራታለህ። ምንም አታስመስል አሚር። ሰኪና በሚገባቸው ነገር ነገራቸው እየነገርናችሁ እኔ እና እሱ ኒካህና ስር ነው። ማመን ከፈለጋችሁ ደግሞ እናሳምናችኋለን። አሚር ሲጀምር ነው አይደለም ወይ? ምንም አያደርግም። አስቦ ማሳየት እናሳያችኋለን። እሱ ችግር የለውም እኮ በቃ ስለዚህ አሚር እቺ ልጅ የሆነ ነገር ትሆናለች ብያለሁ አይደል? ከዚህም በላይ ገና ትሆናለች። እኔ ከዚህ ህይወት መውጣት ነው የምፈልገው ብዬ ታቸው ዝም በላቸው። በቃ መቀመጥ ነው የምትፈልጉት? እኔም እስካሁን አይደለም ከማማ እስኪሻላ ድረስ ነው። ከዛ ጠላለት ጤነኛ እስክትሆን ድረስ ከዛ በኋላ ማለት እንጂ መቀመጥ ነው የምትፈልጉት? አሚር አይ አንፈልግም። ቆመናል። ደህና ነሽ ቤቲ? አንዴ እኔ ደህና ነኝ አልሐምዱሊላህ። ግን ማለት ነው ቁጭ በሉና እናውራ እስኪ። ሂድ እስኪ መቀመጫውን አምጣው። ሙባሪክ እኔ የኔን ህይወት ለመጀመር የሌላ ሰው ህይወት ማበላሸት አለብኝ እንዴ? ለምንድን ነው ሲጀምር አንተ ጥላት የምትሄደው? ኒካ አስረላታል። ከእናቷ ወስደሃታል። በቃ ከእናቷ እኮ አንዴ ወስደሃታል አይደለ? ምንድነው ወስደህ? ወስደሃታል እኮ ተናግረህ መርጣ ወጣለች እኮ አንተን ብላ። ስማኝ እናቴ ግን ስልክ እንደማታነሳልኝ ስለኔ ህይወት ማንም ሰው አይመለከተውም። የሙባረክን ህይወት የሚኖረው ሙባረክ ብቻ ነው እንዴ? የአሚርንም ህይወት የሚኖረው አሚር ብቻ ነው አይደለ? እኔም የራሴ የምለው ሰው መርጫለሁ እኮ ይዘህ ሄዳለህ። እናንተ ለምን ዘመንታ እቺ ልጅ ባትወዳት ባታፈቅራት ተመጣ ነበር ድጋሚ ተመለሰ ነይኩሽ ልጅ ተመለሰ ትመጣ ነበር። አዳምጥ እንጂ ትመጣ ነበር ተመለሰ። ሙቢ አራቺ ልጅ ተቀመጪ በስተነ ስርዓት እንዳትወድቂ እንዴ። ይኸውልህ አሁንም ቢሆን እቺ ልጅ ካጠገቧ ማንም የለም አይደለ? እኔም ካጠገቧ የምሆነው እስክሻላት ጤነኛ እስክትሆን። ከዛ በኋላ ሙባረክ የራሱን ህይወት ነው የሚጀምረው፣ የራሱን ህይወት ነው የሚኖረው። የሷስ ህይወት ከእናቷ ወስደሃታል። እሺ አሁን እሺ ሙባረክ ምንድነው መፍትሄው? አይ ለምን ዶክተሩ አይጠራም? እንዳስ ምን አገባሽ? ዶክተሩ ይምጣ እንዴ። ምን አትቆጣት ሙባረክ። ማን ፈራጅ አደረጋት እሷ ስለኔ እንዴ? አሚር እሺ ዶክተሩ ምንድነው ያለው? ውጤቱ የዚች ልጅ ውጤት ምንድነው የተባለው? ስትወድቅ ጭንቅላቷ ተመታለች፣ አለቀ በቃ። ስለዚህ እየታከመች ነው፣ ትድናለች። ስለምሮ መቶ ማለት እንደዚህ ሆነች አይደል እንዴ? የመጣችበት እሺ የመጣችበት ዓላማ ምንድነው? እሷን መታየት ጠየቃችኋት አይደል? አዎ ጠይቀናታል። በቃ እኔ የመጣሁበት ዛሬ አላማዬ ሙባረክ እኔ የእናንተን ህይወት ላለመበጥበጥ የራሴን ህይወት እንደጀመርኩ እንደሆነ ለማሳወቅ ነበር። ግን እቺ ልጅ ላይ እያየው ያለው ነገር ትክክል እየሆነ አይመስለኝም። አይንሽን ታይ፣ አይኗንም ልታወጣው ነው። ለምን እኔን አላወጣም? ምንድነው እሱ የሚለው? የሰውዬ
እያየኋት ያለሁት ነገር ግን ሌላ ነገር አሚር እያስመሰለኩ ነው። ታውቃለህ አይደል? ውቢ እቺ ልጅ እሱማ ግልጽ ነው አሚር። አሁንም እሺ፣ ማንም አንቺም እያስመሰልክ ነው አሚር፣ እያስመሰልክ ነው። ወሬ ነው ያስመሰለው። እኮ ጥያቄ እሱ ነው። ይሄ ግልጽ ነው። አንቺም ቢሆን ለህይወትሽ የሚጠቅምሽን ነገር አድርጊ። ኦኬ ነው ከሱ ጋር እንኩት ለቤት የሚጠቅመኝ ነገር ፈልጊ ነው። ምንም የምታውቂው ነገር የለም። ሲጀምር የት ነው እሱ እንድትተዋወቁ? ምንም አይተዋወቁም። ምንም የቤተሰብ ውቅም ማድረግ ካለብን እናደርጋለን። እሺ 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 አሚር ሻው እዚህ ጋር ልቀቅና በስነ-ስርዓት አውቀው እንዴ አንቺ ሙባረክ ምንድን ነው? እንውጣ ከዚህ ቦታ ሲጀምር ቤቢ ምን ሆነሽ ነው? በቃ ይዘን